አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናቸው ውድ ቤተሰቦቼ? ደህና ናቸው ወይ? ሰላም ናቸው ወይ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። እናንተስ እንዴት ናቸው? ሰላም ናቸው ወይ? እስኪ ዛሬ ቦጣጥ ማህሽ እንሰራለን። በመጀመሪያ ሽንኩርትና ነጭ ሽንኩርት አቁላልቻለሁ። ከዛ እነዚህን አትክልቶች ቆራርጫለሁ። አትክልቶቹ በቲያን፣ ፍልፍል አክተር፣ ጀዘር ናቸው ማለት ነው። ከዛም በተረፈ እናንተ የምትፈልጉት ኩሳ የምትፈልጉ ከሆነ የምትፈልጉትን አይነት አትክልት መጨመር ትችላላችሁ። እኔ ይህንን የጨመርኩት መሽሩም መጨመር ትችላላችሁ፣ ፍጡር የሚሉትን ማለት ነው። እኔ ግን በዲያን የጨመርኩበት በደቃቃው ከትፌ ማለት ነው። ከዛ ሽንኩርቱና ነጭ ሽንኩርቱን ካቁላለሁ በኋላ ያው አትክልቶቹ እንዲቁላሉልኝ እነሱን እንጨምራለሁኝ። ከዛ ከደን አደርገውና እንዲበስል አደርገዋለሁ በደንብ ካመሰልኩት በኋላ ማለት ነው። እና ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እስኪ ይህንን ለብርድ በጣም ነው የሚወዱት። ድንች ማህሽ ይሉታል እነሱ፣ ቦጣጥ ማህሽ ይሉታል። እና እስኪ እሱን አብረን እንስራ። በጣም ነው የሚጥመው በጣም እና ትወዱታላችሁ ሀቂቃ። እስኪ እንግዲህ በያላችሁበት ሞክሩትና ኮመንት አስተያየታችሁን ጻፉልኝ። እዚህ ጋር ድንቹን ቆራርጬ ጥቼዋለሁ ማለት ነው። እየበሰለ ነው። ጨውና ውሃ ነው ያደረኩት። እዚህ ጋር ደግሞ በሸሜል ሰርቻለሁ። በሸሜል አሰራሩን ከፈለጋችሁት ከሌላኛው ቪዲዮ መኮረኒ በሸሜል ወይም ድንች ኮር፣ ይሄ ድቡልቡል ያደረኩት የድንች አሰራር እሱ ጋር በሸሜሉን ለብቻው ሰርቼ አስገብቻለሁ። በሸሜል አሰራሩ እንዴት እንደሆነ ማለት ነው። ነጩ ክሬም ማለት ነው። እንደገና ጃኢዝ ጀሚያም ከፈለጋችሁ ገበያ የሚገዛ አለ፣ ጃኢዝ በሸሜል ማለት ነው። ፈለጋችሁትን አይነት ግን የቤቱ በጣም ነው የሚጥመው። የገበያው ክሬም ነገር ስለሆነ ብዙም ጣም የለውም ይላሉ ልጆቹ። እኔ ግን ብዙም አልቀምሰውም የገበያው ማለት ነው። አልቀመስኩትም። ለምን ዋሻለሁ? ቤት የምሰራው ነው የምጠቀመው እኔ ማለት ነው። እና እንደዚህ አድርጌ በደንብ ከደን አድርጌው ነበረ ማለት ነው። አትክልቱን በሰል እንድል ማለት ነው። ከደን አድርጌው እንደዚህ በሰል ካለ በኋላ ዶሮ አለኝ፣ የተቆራረጠ ዶሮ፣ እሱን እጨምራለሁ ማለት ነው። እዚህ ጋር ቅመም የጨመርኩት ትንሽዬ ጨው ጨመርኩኝ፣ ዝንጅብል ፓውደር ጨምሬያለሁ፣ ማጅ ፓውደር ጨምሬያለሁ፣ ትንሽዬ ክዝበራ ፓውደር ጨምሬያለሁ፣ ፍልፍል አስወድ ይሄ ቁንዶ በርበሬ እና ጨው፣ ሌላ ነገር የለውም ማለት ነው። እነሱን ከተጠቀምኩኝ በኋላ ምን አደረኩ? ዶሮውን ራሱ በደንብ ካቀላቀልኩት በኋላ ከደን አደርገዋለሁ እንዲበስል ማለት ነው። ዲያይ ሴደር ነው የተጠቀምኩት ማለት ነው። እሱን ጋር የተጠቀምኩት። እናንተ ከዚህ የበለጠ ደቀቅ ማድረግ ከፈለጋችሁ ዶሮውን ደቀቅ አድርጉት። እኛ ቤት ግን ደቀቅ እንዲል አይፈልጉም ማለት ነው። ዶሮ ስለሚወዱ እንደዚህ ወፈር ወፈር ያለ ነው የሚወዱት። እኔም እንደዛ ነው ያደረኩት ማለት ነው። ከዛ ከደን አደረኩት እንዲበስል። ከዚህ ጋር ድንቹ ነው እያበሰልኩት አሳይቻችሁ ነበር። ከዛ እንደዚህ አድርጌ ጨፈጭፈዋለሁ ማለት ነው። ቅቤን የተጠቀምኩት ቅቤ ተጠቅም ያለው ፍልፍል አስወድ፣ ብላክ ፔፐር፣ ይሄንን ቅቤን የተጠቀምኩት እነሱ ሰምና የሚሉትን ማለት ነው። እሱን የተጠቀምኩት እና ጨው ስቀቅል ነው የተጠቀምኩት። አሁንም ትንሽ በተና አደርግበታለሁ፣ ግን ስቀቅል ስለተጠቀምኩኝ ያን ያህል አይደለም ማለት ነው። እየቀመሳችሁ እያያችሁ ነው ማድረግ። እኔ የተጠቀምኩት እዚህ ጋር አሁን ሰመን ተጠቅም ያለው አያችሁ። እዚህ ጋር ትንሽ ጨው አደረኩበት። ሰመን ተጠቅም ያለው፣ ጨው ተጠቅም ያለው፣ የተፈጨ ቁንዶ በርበሬ ተጠቅም ያለው ማለት ነው። ከዛ ልክ ያንን እንደጨረስኩኝ ያው እዚህ ጋር ግን አቀራረጹ ትክክል አይደለም። ይቅርታ ለካሜራው፣ ምክንያቱም አልተመቸኝም። ያው ባንዲት ካሜራ ባንዲት ሲሆን ትንሽ ችግር ነው። ለዛ ነው አያችሁ። ድንቹ ተደፋ። እዚህ ጋር የተደፋ ነው አይደል የሚመስለው፣ ግን አይደለም። ቫይረክስ አለ። ቫይረክሱ ላይ ሳረገው ያው ቀጥታ ምድጃው ስለሚታይ ነው እንደዚህ አይነት ከለር የሚመስለው ማለት ነው። እየሰራሁበት ስለሆነ ምድጃው በጎን በሌላም ድስት ምናምን ስላለ ምሳ ሰዓት ስለሆነ ያው ቶሎ ቶሎ እያልኩ ነው ማለት ነው። ቫይረክስ አደረኩኝ። ከዛ ድንቹን እንደዚህ ያደረኩበት። ከዛ እንደዚህ ካደረኩ መጀመሪያ እንደዚህ አድርጋችሁ ታነጥፉታላችሁ። ድንቹን ከታች በኩል በደንብ እኩል መሆን አለበት ማለት ነው። በደንብ በማንካው ያው እንደማስተካክለው አስተካክላችሁ እኩል መሆን አለበት። መጀመሪያ ላይ እውነት ለመናገር የተደፋ ነው የሚመስለው አይደል? ካሜራ ላይ ስታዩት ግን አይደለም። ብርጭቆ ስለሆነ ታችኛውን ቀጥታ ምድጃውን ስለሚያሳይ ነው። እና
እዚህ ጋር ታደርጋላችሁ። እኩል የተነጠፈ መሆን አለበት። እንደገና በማንካው ማስተካከል መቻል አለባቸው። ምክንያቱም ማሽ ስለሆነ እንዳይቀላቀል ስጎ ጋር እንዳይቀላቀልብን ነው ማለት ነው። ልክ እንደ ለዛኒያ ቁርጥ እያደረጉ ነው የሚበሉት ማለት ነው። እዚህ ጋር ዶሯችን በስሎ አለቀ። ዋው በጣም ነው የሚያምረው። ቁም ነገር ማለት ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። ውድ ቤተሰቦች አበረታቱኝ። እኔ ለዩቲዩብ አዲስ ጀማሪ ነኝ። አበረታቱኝ። ላይክ ማድረግ ሀቂቃ የሚከብድ ነገር አይደለም። ሸር ማድረግ የሚከብድ ነገር አይደለም። በቅንነት ሸር አድርጉልኝ። ጀማሪ ነኝ፣ መጠናክሩኝ። የእናንተ ማበረታታት ለእኔ ይጠቅመኛል። የእናንተ ላይክ ማድረግ እናንተን አይጎዳችሁም፣ እኔ ግን ይጠቅመኛል ማለት ነው። ይህን ይመስላል። ዋው ግን ቁም ነገር በጣም ነው የሚጥመው ማለት ነው። እስኪ ሞክሩትና ኮሜንት ላይ ያሳውቁኝ። እና አዲስ አረብ ሀገር ምግብ የምትሰሩ እህቶች ካላችሁ እናንተም ከሆናችሁ ሌሎች እህቶች የምታውቁም ካላችሁ ሸር አድርጉላቸው፣ እነሱም ይጠቀሙበታል። እኔም ደግሞ ሸር ባደረጋችሁልኝ ቁጥር ይታይልኛል ማለት ነው። መልካምነት አይከፈልበትም። እና ይህንን ዶሮውን አደረግኩኝ። ድንቹ ጋር እኩል ነው እንደዚህ ያነጠፍኩት፣ እኩል መሆን አለበት ማለት ነው። ከላይ ድንች እያደረኩበት ነው። ያው እንደምታዩት ቀስ አድርጋችሁ እንዳይደባለቅ። በኋላ ላይ ልክ እንደ ለዛኒያ ነው የሚሆነው። እንደውም ረስቸው ሳልቀርጽላችሁ እንትን እንዳለ ማለት ነው። በኋላ እየበሉ እያለ ነው የቀረጽኩት ማለት ነው። እና እንደ ለዛኒያ ሆኖ ነው የሚወጣው። በሸሜሉን አደርግና ነጭን ክሬም ማለት ነው። ከዛ በፍረን እንከተዋለን በኦቨን። በጣም ነው የምጥመው ቁም ነገር። እና እንደዚህ አድርጋችሁ ስሩና እስኪ ተጠቀሙት። ለብርድ ጥሩ ነው። በብርድ ሰዓት አሁን አረቦች ብርዳቸው እየገባ ነው። በጣም ነው የሚወዱት። ለምን ድንች በብርድ በጣም ይወዳሉ ማለት ነው። እንደዚህ ለስለስ ያለ ምግብ እና እናንተም ድንች የምትወዱ እህቶች እስኪ ስሩና ሞክሩት። በጣም ነው የሚጥመው ሀቂቃ በጣም ነው የሚጥመው ማለት ነው። በደንብ ግን ድንች ጥሩ ሆኖ መብሰል አለበት። በጣም መብሰል አለበት። ሚጥም መሆን አለበት። አለ አንዳንድ ድንቾች ግሪን ድንቾች ምናምን አሉ። እንደዚህ አይነት ሳይሆን ጥሩ ድንች መርጣችሁ ነው መቀቀል ያለባችሁ። እንደዚህ አይነት ድንች ከሆነ እኩል እንደዚህ ላይ በስልላችሁ ይችላል ማለት ነው። አንዳንዱ የሆነ የቋቋረ የሚመስል ድንች አለ ማለት ነው። ጤነኛ ድንች ካልሆነ የዚህ አይነት ነገር ይኖረዋል። እና ቆንጆ ድንቾችን መርጣችሁ እንትን በሉ። አያችሁ በደንብ አስተካከልኩት። ስቀርጽ ይቅርታ ትክክል እንትን ቀረብ አድርገን የቀረጽኩት ማለት ነው። ትንሽ እንትን ማለት ነበረበት። ለቀጣይ ኢንሻአላህ አስተካክለዋለሁ። ያው በአንድ እጅ ካሜራ በአንድ እጅ ስራ ስለሆነብኝ ይቅርታ። ያው እንደዚህ ራቅ ማለት ነበረበት። አያችሁት? እንደዚህ እኩል አድርጌ ነው ያስተካከልኩት ማለት ነው። ከታችን ያለው ድንችና ከላይ የተደረገው ድንች እኩል መጠን ሲኖረው ደስ ይላል። ለነሱ ሲቆርጡት ደስ ይላል ማለት ነው። አያችሁ? መካከል ላይ ሆነ ዶሮ ማለት ነው። ከዛ በሸሜል እጠቀማለሁ። ነጭን ክሬም ማለት ነው የሰራሁትን። ከዛ ያችሁ በሸሜል ተጠቀምኩ። የማደርገው አሁን መዞረላችን ነው የምንጠቀመው ማለት ነው። በሸሜል አሰራሩን ከሌላ ቪዲዮ መኮረኒ በሸሜል ከሰራሁበት ቦታ ወይም ድንች ኮር ወይም ይሄ እንደ ድቡልቡል ድንች ከክሬም ጋር ሰርቻለሁ እንደዚህ ከዶሮ ጋር። እሱ ቦታ ላይ ገብታችሁ ታገኙታላችሁ። በሌላ ቪዲዮ ታገኙታላችሁ በሸሜል አሰራሩን ማለት ነው። ይሄ ነጭ ክሬም አሰራሩን እዚህ ጋር አላስገባሁትም ረዝም ደቂቃ እንዳይሆንብኝ ብዬ ማለት ነው። እና ሰርቸዋለሁ በሁለት ቦታ በሸሜል አሰራር አለ ቪዲዮ ጋር ማለት ነው። ሌላ ቪዲዮዎች ጋር ገብታችሁ ታገኙታላችሁ ውድ ቤተሰቦች። እና ይሄን ይመስላል። አያችሁት? በጣም ነው የሚያምረው። ከዛ ጅብን መዘሮላ እጠቀማለሁ ማለት ነው። ጅብን መዘሮላ ይሄ ቢዛው ጅብን ማለት ነው። እሱን ተጠቀምኩኝ። በጣም ነው የሚያምረው። በኦቨን ከታች በኩል አስገባውና ልክ መፍላት ሲጀምር ታችኛውን አጥፍቼ ከላይ አቀለዋለሁ ማለት ነው። ልክ እንደ ለዛኔው ማለት ነው። እንደዛ ነው አሰራሩ። እና ይሄን ይመስላል ውድ ቤተሰቦች። እስካሁን ድረስ ከኔ ጋር ሆናችሁ ስላዳመጣችሁኝ በጣም አመሰግናለሁ። ፎቶ ይገባላችኋል። አሁን ያው ይሄን ይመስላል። ምሳ በልተው ልጆቹ አንስቼ ነው የቀረጽኩት። ረስቼው ወዲያው ሳልቀረጽላችሁ ማለት ነው። በጣም ነው የሚያምረው። በጣም ነው የሚጥመው። ሰላም አለይኩም ወራህመቱላህ